አብረን እንኖራለን ብላ በሌለውበት ነው ፍራሽ ይዛ ሄደች። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። ሌብነት ጀመርክ ምን ማለት በቃራሳችሁ ጉዳይ ነው። እዚህ ቤት አልመለስ ደርሻ እንዴት አለሽ? እኔ አባት ኮርሻ ተለሽ በቃ ናስ እኔ አባት ምጣይፋውን ይቸግሩኝ እዚህ ልብስ አለበሱኝ አሽቀንጥረው ጣሉኝ እንደ ቆሻሻ። በዛሬ እኔ የዋህ ሰው ነኝ። የሆነ ነገር ተቸግሮ ሳይ እንዳንተ እኔ የዋህ ነኝ። መስጠት እፈልጋለሁ። የሆነ ነገር አድርግልኝ። አሁን ዋን ሰው እንጂ ለተጠቃ በደም ይወዝት ፌስታ ለብሽ ነው። አመሰግናለሁ። ሙሉ ደርሻለሁ እንጂ ሰላም ነው አባንቴ ነህ ገርል ፍሬንድ አለውና ቦምባስቲክ ሳይድ አይ ቀደም እዛ ጋር ሾፍኩና ጃጓልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለው እሱ አይናገርም እንዴ? አንተ ምንድነው? አይ በጣም ተመቸኝ። አለባበስ ነው ጸደይ ነው። እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረናም ምሳም ካልበላንም ድንጋይ ይበላል ግማታ አንተ ልጋብዝ መሰለህ እንዴ? አላስወራህልን እኮ ለምን እኔን አንተ ጋር ስልክ ስጠኝና ለምን አናወራም? ውይ ማዬ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አታማር እንዴ እከካ ጠም ድንፋታ ቂጣስ ተለበቤች አትብሽት ጉርሽት ራስ አፈር ይያትጋይ በጣም ንፍጥ ተለው። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ ኩን አትወጣም። ጨርስ የጀመርከው። ኧረ በእግዚአብሔር ትጨርኝ። ትንሽ ከቆየው መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ጉድ ፈላ ዘንድሮ ሸናው። እግዚአብሔርን ትጨርኝ። ከኋላ ራሱ ሰላም አይመስልኝ እየቀዘቀዘኝ። አይ መበላሸት። ቆይ አንተ ከቤት ጋር ስትዞር ከምትውል አታጠናም ነበር? ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናው። እኔ አይመለከተኝም። እንዳይሸታችሁ ሌሎቻችሁ አፍንጫችሁን ያዙ። አንተ ቀጥል። ወንድም የለህም? የለኝም። ቀጥል። እሺ እኔም የለኝም። ሶስተኛ አራት ቲቸር ታፍራለን። ሞት ነው። ቢያንስ መስኮቱ ይከፈት። አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሏል። አንተ ልጅ ታቀርባለህ ወይስ ከ100 ነው? እግዚአብሔር ነው ቲቸር ለፕሬዘንቴሽን አልተፈጠርኩም። እና ቆይሽ ምንድነው የምትችለው? በላውን ፕሬዘንቴሽኑን ቀጥል። ምንድነው ቆይ ከኔ ጋር የግል ጸብ አለብኝ እንደ እኔ ሊነስረኝ። አረ ጥሩ ባማኮን 100 ይሰጡ እንደሆነ እናያለን። ይሄው ከ100 እንቁላል አስቀምጬልሃለሁ። እንቁላል የፈረንጅ ነው። ምን ነው ልስጥህ? ቀቅለህ ትበለዋለህ? አይቶ በልቻለሁ። ግባ እዚህ ተገትረህ ምን ታደርግልኛለህ? እሺ ይኸውልህ አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ እሺ። ሄሎ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምርህን ነው? ያስግባለት ስለሚቻል ምንድነው? ልጃችሁን አግተናል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃው ማሱ ነበረ። ስለዚህ እናቃጥለው። ቤት ውስጥ የነካውን ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ አንድ ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ ማዬ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳችሁ አይደል? አንተ በቅት ማትራባቱ ነው ያልከ ከየትም ተበቃ ነግሬሽ ነበር ደግሞ እናስወርደው ብዬ
እኔ እኮ ነግሬሻለሁ የምትሆን ሰው አይደለችም። አረ ጭራቅ ነች ጭራቅ። እማዬ መጥቻለሁ። ምን ነው ቶሎ መጣ? አይ ገበያው ባዶ ነበር እና ሁሉንም ገዛክ? አዎ ኩሽና አድርጌዋለሁ። ጥሩ። ሽንኩርት ስንት ብር ገዛክ? ኪሎ 130 ብር። ኪሎ 130 ብር? አረ እኔ ትናንትና 70 ብር ነው የገዛሁት። አረ እባክሽ። አረ እንደዛ የተመሸጥም። አዎ ግን ቆያለ እንደዛ መሸጥ ካቆመ ጨምሯል እኮ። አረ ሙሉ ገበያው በ70 ብር ነው የሚሸጠው። የምን ሙሉ ገበያ ነው? አሁን ገበያ አልነበርኩ እንዴ? እኔ አላቅም። እሺ ቲማቲም ገዝተሃል? አዎ። ስንት ብር? ኪሎ 80 ብር። ምን ጉድ ሳይሰማ መስከረም አይጠባሉ። ምን ነው? አረ እኔ 20 ብር ነው የገዛሁት። የእውነትሽን ነው 20 ብር? አዎ። አንተ ውሻ ብሬን አስበልተህ ይመጣ። አረ እማዬ በእውነት ሙሉ ገበያው ቢዞር እንደዛ የሚሸጥ ሰው የለም። ዝም በል። ሌላ ምንድን ነው የላኩህ? ምስር ስንት ገዛህ? እሺ ምስር 350 ብር ነው። ወየው ጉዴ! በቅርቡ ትደህያለሽ። በቃ እንዴት ምስር በየቦታው በየመንገዱ 15 ብር አይደል እንዴ የሚሸጠው? አንተ ውሻ ተይ በቀሉ፣ ተረጋጊ። ምንድን ነው የምንረጋጋው? ብሬን የትንበትሎ እኮ የመጣው እገልሃለሁ። ተይ በቀሉ። ለነገሩ ምን ይታወቃል? በዛ ዋጋ ሸጠውለትም ላይሆን ይችላል። ማለት እንዴ ልጆች እኮ ከባድ ናቸው። 5 ብር የገዙትን ምቃ 150 ብር ነው የሚሉት። ምንድን ነው ሌብነት ጀመርክ? ምን ማለት? እማዬ እባካችሁ ልጄ ጠፍቶብኝ ነው። አታልጉ። ፎቶ ይዘሻል? ይሄው። ይቅርታ ሴጣን አንፈልግም። አረ ልጄ ነው። ከምን የወለድሽው? ምን አገባ? አሁን ልጄን ትፈልጉልኛላችሁ አትፈልጉልኝ? በተገኘበት ቢገደል አይሻልም? ለምንድን ነው የሚገደለው? ይዛችሁት ነው እንጂ። ኧረ እባክሽ ይሄን ነገርማ በጀንከም። ለምን? እኔ እንጃ። ቢለክፈኝስ? እባክህ ልጄ ጫካ ውስጥ ከጠፋ 2 ቀን ሆኖታል። ጅብ ሲያገኘው ቶሎ ፈልጉልኝ። እሱስ ልክ ነሽ። ጅቡስ ማን አለው? ምን ፈልጋ ነው? የሚያስጠላ ልጅ ጠፍቶባት። አንተ ስነ ስርዓት ይምረጥ። ምንም ቢሆን እኮ ልጇ ነው። ይኸው እስኪ እንዴት ነው ያስጠላልኝ? አረበላ ስራሽን አይተህ አይደል? በቃ ይዞ አረ ትራፊኩ ይግላብ እንደ በክሪስፔክት ምንድነው? በ90 የምንሄደው? አረ በ30 ዝም በል። ጠዋት ፈረስት ነዳጅ ትሪፕል ነው፣ በ3 ነው የሚባዛው እኮ። በ30 እኮ ነው። ምን ግላብ አምጣ። ማን ነው መንጃ ፈቃድ አምጣ። እንደዚህ አይነት ወሬ ያስፈልጋል። ዝም በል። በታብሌት ነው የምቀጣ። አንደኛ ቅጣት ሻወር ትወስዳለህ። ሁለተኛ ቅጣት ዱቄት ተቀባለህ። ሶስተኛ ቅጣት ቂጥን በርበሬ እያጠንክ ጆን ዳንኤል ፋሚሊ ይችላሉ። አንበሳ ነገር አንበሳ ታወርዳለህ። አውራው እሱ ሻ አረባክ እውነት ቢግራብ እንደ ብሪስ ይሄ አንድ የሚፈልገው የኔ አባት እነጁ በባንድ ሺህ ነው እናቴ ተሙት መንጃ ፈቃዱ ፒፕ አድርገው አይሰራም። መንጃ ፈቃዱ አይሰራም። ግላብ ይመችሽ አባት። ይሄ ነው የሚፈልገው። ማታ ላይ ቁጭ ብለሽ ፑሽ አድርጊ። የኔ አባት ደብሉ ላይ ላወርደው። ደብሉ ላይ ይመችሽ አባት። ትሪፕል ላይ ጠብቀህ ፑሽ አድርግ። ማታ እንደውም የቀጠሮ ጌም አለኝ ከቤታዩ ጋር። ይመችሽ አባት። ኮሮና ያዘው። ኮሮና ኢን ዘ ቢልዲንግ። እሺ ተማሪዎች እንዴት ነው? ቲቸር ናቷና። እሺ ተማሪዎች እንግዲህ ዛሬ ቻፕተር 7 ገብተናል። ቻፕተር 7 ስለምንድን ነው የሚያስረዳው? ስለ ወንድ ልጅና ሴት ልጅ መራቢያ አካላት። ዋው በጣም ወዱ ቻፕተር። እሺ ስለዚህ ቻፕተር በደንብ የሚያስረዳኝ ተማሪ አለ? አረ ቲቸርን ያፍራል እንዴ? አረ ቲቸርን ያፍራል። እኔ አስረዳለሁ። አጀብጅብ አንተ ናትዬ ሳት ይሆነልኝ። እሺ አስረጅ ቀጥ። እሺ ቲቸር ምንድነው? የሴት ልጅ መራቢያ አካልና የወንድ ልጅ መራቢያ አካል ሲገናኝ ጽንስ ይፈጠራል። ዋው ጂኒየስ። ግን ያው ምንድነው በመሀል የረሳሻቸው ሂደቶች አሉ። ሞር ኤክስፕሌን ብታረጋችሁ። አይ ቲቸር እኔ ሂደቱን አላውቅም። ሌላ ሂደት አለ እንዴ? ምን ማለትሽ ነው? ቤዛ ምን ማለትሽ ነው? በጣም ብዙ ሂደቶች እኮ አሉት። ከዛ በፊት እውነት ቲቸር በጣም ብዙ ሂደቶች አሉ። አሳየኝ። ላሳይሻ። በቃ ቢሮ እንግባና አሳይሻ። እንዴ ቲቸር እኔ እመጣለሁ። የት ነው የምመጣው? ቢሮ እመጣለሁ። ከዛስ የምታረጉትን ነገር አያለው። ናስ እሺ ዛሬ ማሳያችሁ ወንዶች እንዴት ሚስቶቻቸው ሲፈቷቸው ሪያክት እንደሚያደርጉ ነው። እዚህ ጋር አለች እንፋታ እያለችው ነው። እየቀለች ነው። እድሜን ሁሉ ካንቺ የጨረስኩ ለዚህ ነው። በእግዚአብሔር ጥለሽኝ አትጂ ነው። እኔ እንዴት እንደምለያይ ላሳያችሁ። እዚህ ጋር ቁጭ ብላለች እንለያይ እያለች ነው። እኔ በርጠሚውስ ያላንቺ መኖር እንደምችል አታውቂም። ይሄን ሁሉ ዘመን እኮ የቆየሽው በእኔ ምክንያት ነው። አሁን ቀጥ ብለሽ ከኋላ እቃሽን ይዘሽ ውጪ። ከዛ ከኋላ ገባች፣ እቃን ይዛ ልትወጣ ነው። እኔ አላየኋትም፣ ገመድ ይዛለች፣ አንቃ ልገለኝ ነው። ከዛ በቦክስ እያለች መቷት። ከዛ ወደ ኋላ ወደቀች፣ ዘልዬ ገባሁ። ከዛ ወደ ኋላ ገባሁ፣ በዲስት አልኳት፣ እንልካልኳት፣ እዚህ ስር ገባሁ። ከዛ
ናሽ ለካ ጎረምሶች ይዛ መጣለች። በዚህ በረከቶ እግሬን እያጎተቱኝ በቴስታ አልኩት። ከዛ ጩቤ ይዟል እንደዚህ ሊወጋኝ አስታልኩትኝ በቦክስ አንተ ማነህ ጎረም። ከዛ እሷ ከጀርባ እየነከሰችኝ ሄዶ ወደዛን አመዳም ከዛ ጎትቼ ወጣሁ ነይ አልኳት። ከዛ ፀጉሯን እየሳብኩኝ እዚህ ጋር መጣሁ። ይኸውልሽ እኔ በርጠሚውስ ነኝ። በማንም የምነካ ሰው አይደሉም። ማትረቢ እቃሽን ሰብስበሽ ውለሽ ከዚህ መኪና ላይ አመዲያ። ከዛ ቁጭ እንደዚህ ነው። አስካለ እባክሽ በቃ እቁሙን ስጪኝ። ባንሲሽ ተራን ጠብቀህ ትወስዳለህ እንጂ አልሰጥም። አስካለ እውነቱን እኮ ነው። እቁሙን ስጪ። የኔ ፋንታ የሚሆን ሄዶ ይታከም። ቦርጭ እኮ አይደለም ይዤ እየዞርኩ ያለሁት 8 ዓመት ሙሉ ፋስ ነው ይሄ። አልሰጥም። እኔ ከፈለክ ስትፈሳ ነው ለምን ስታንዛርጥ አትም። ስለዚህ ስንት ዓመት ፈሳ እንደ እኮ ኤንቫይሮንመንትን ምቆ ይራብሻላት እንዴ? የት ሀገር ነው አገደ የምትታከመው? ሕክምና ያለው ቡርኪና ፋሶ ነው። ካፍ ነው እንዳዘጋጀልህ እንደዚህ በእኔ የደረሰ በእናንተ የሚድረስ ታመራለህ። አምራሪ ፈሳ ስማ አስካለ ይታከም። አሽቄ እኔ እንደዚህ እስከ መቼ ላንዛር? ለሕክምና ከሆነ ብቻ አልሰጥም። አትሰጭኝም? አንተ እንትና እኔ የደረሰ በእናንተ የሚድረስ እንትና አትበላታ አትበሳጫ። ሌባ ፈሳ ሙላ እንተያያለን። ፈሳ ማላለም ዘራጦ አግደ ተው በትንፋሽ ይተላለፋል። የት ሀገር ነው ህክምና ያለው? አግደ